ሰላም ጤና ይስጥልኝ። የአውሮፕላን ጉዞ ሲታሰብ አብሮ የሚመጣው አንድ ትልቅ ነገር ምንድነው? አዎ የምግብና የመጠጥ አገልግሎት። ግን 30 ሺህ ጫማ ከፍታ ላይ የሚቀርብልን ምግብ እንዴት እንደሚዘጋጅ፣ ጣዕሙስ ለምን እንደሚቀየር አስበው ያውቃሉ? ዛሬ ስለ ኢንፍላይት ኬተሪንግ አስገራሚ ነገሮችን እናያለን። የአውሮፕላን ምግብ የሚዘጋጀው አውሮፕላን ውስጥ አይደለም። ኬተሪንግ ዩኒትስ በሚባሉ ግዙፍ ፋብሪካዎች ውስጥ ከበረራ ሰዓት በፊት ይዘጋጃል። ምግቡን ተረክቦ ሳይበላሽ እንዲቆይ ብላስት ቺሊንግ ይዘጋጃል። ንጽህና እዚህ ጋር ትልቁ ህግ ነው። አንድ የታመመ ተጓዥ ለበረራው ትልቅ አደጋ ሊሆን ስለሚችል ጥንቃቄው ከፍተኛ ነው። አውሮፕላን ውስጥ ምግብ ሲመገቡ ጣዕሙ እንደ ምድር ይሆኑሎታል? መልሱ አይደለም ነው። በከፍታና በደረቅ አየር ምክንያት የምላሳችን ጣዕም ችሎታ ከ30% በላይ ይቀንሳል። ለዚህ ነው በረራ ላይ የሚቀርቡ ምግቦች ብዙ ጨውና ቅመማ ቅመም የሚጨመርባቸው። ቲማቲም ጭማቂ ወይም ቶማቶ ጁስ ምድር ላይ ከምንጠጣው ይልቅ አየር ላይ የበለጠ ይጣፍጣል። ስለ መጠጥ ስናወራ ደግሞ ጥንቃቄ ያስፈልጋል። በአየር ግፊት ምክንያት አልኮል በቶሎ የሰውነት ድካም ሊያመጣ ይችላል። ሁልጊዜ ከቡና ወይም ከሻይ ይልቅ ብዙ ውሃ መጠጣት ይመከራል። ምክንያቱም የአውሮፕላን ውስጥ አየር በጣም ደረቅ ስለሆነ ሰውነታችን ውሃ ይፈልጋል። እንደ ኢትዮጵያ አየር መንገድ ያሉ ኩባንያዎች ደግሞ ባህላዊ ምግባችንን በተለይ እንጀራን ለዓለም አቀፍ ተጓዦች በማቅረብ ይታወቃሉ። እንጀራ አየር ላይ ለማቅረብ የራሱ የሆነ ጥበብ አለው። እንዳይደርቅና ትኩስነቱ እንዳይጠፋ ተደርጎ ነው የሚዘጋጀው። በሚቀጥለው በረራዎ ምግብ ሲቀርብሎ ከጀርባ ያለውን ይህንን ሁሉ ድካም ያስታውሱ። የእናንተ ተወዳጅ አውሮፕላን ምግብ ምንድን? ኮሜንት ላይ አጋሩን። ቪዲዮዎቹን ከወደዳችሁ ላይክ እንዲሁም ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ።